ማንን ነው የምትፈራው? ማንን ነው የምትጠነቀቀው? ለስሜትህ፣ ለሞራልህ፣ ለፍላጎትህ ጥንቃቄ የሚያደርገውን የሚንከባከብህን ነው የምትፈራው? ወይንስ በተለመደው መልኩ እንደ ሰው የሚኖረውን ነው የምትፈራው የምትጠነቀቀው? ሰዎች ከሚሰጡን ነገር በላይ የሚቀበሉን ነገር ሲበልጥ የተለየ አቴንሽን ሰጥተው ይንከባከቡናል። የምንፈልገውን ነገር ይሰጡናል። ስንገባበዝ ይከፍሉልናል። ስንቀልድ ይስቃሉ። የተለየ አቴንሽን ይሰጡናል። የሚንከባከብህን ሰው የተለየ አቴንሽን ሰጥቶ ለስሜትህ፣ ለሞራልህ ጥንቃቄ የሚያደርገውን ሰው ልትፈራው ይገባል። በተለይ ቲኔጀርስ የሚሰበሩት የኔ ባሉት ሲንከባከባቸው በነበረ ላጣው የማይገባኝ ሰው ነው ብለው በተለየ መልኩ አጠገባቸው በነበረ ሰው ሲጎዱ ይስተዋላል። እንዲህ አይነት ሲቹዌሽን ራሽናል ኢጎይዝም ይባላል። ይንከባከቡሃል። ሲያወሩ ሲናገሩ በጥንቃቄ ነው። በቃ የተለየ ሰው በጣም ምርጥ ሰው ነው ትላቸዋለህ ወይም ታያቸዋለሽ። አዘናግተው ጊዜና ወቅት ጠብቀው የዚያ አይነት እንክብካቤና ትሪትመንት ሲያደርጉልሽ የነበረው የሚፈልጉትን ነገር እስኪያገኙ ድረስ ነበር እና ከዛ በኋላ ነገሮች ይቀየራሉ። የዚህ አይነት ክስተት የዚህ አይነት ራስ ወዳድነት ራሽናል ኢጎይዝም ተብሎ ይታወቃል። በጣም 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 በርካቶች እየተሸወዱበት ያለበት ነገር ነው። ስለዚህ ልትፈራው የሚገባው ሰው ላንተ ወይም ላንቺ የተለየ አቴንሽን ሰጥቶ ሲንከባከብህ የምታየውን ሰው ነው። ለየት ባለመልኩ ለየት ብሎ ከመጣ አደጋ አለ ማለት ነው። ራሽናል ኢጎይዝም ማለት ይሄ ነው። እንደ ሰው፣ እንደ ተማሪ፣ እንደ አሰልጣኝ፣ እንደ ስፖርተኛ፣ እንደ አመራር በተለየ መልኩ ዋጋ ለሰጠኸው ሰው ይለያል ላልከው ሰው ለየት ያለ ጥንቃቄ ልታደርግ ይገባል። ራሽናል ኢጎይዝም ማለት ይሄ ነው። በተለይ እንደ ኢትዮጵያ እንደ ሀገር ባለፉት ጥቂት ዓመታት ውስጥ እንዲህ አይነት ሰዎች በጣም እየበዛን ነው እና ጥንቃቄ እናድርግ። በተለይ ቲኔጀር ስለሆንን ሰዎች ልንፈራው የሚገባው በህይወታችን የሚቀልደው የሚንከባከበን ሰው ነው። በተለየ መልኩ ጥንቃቄ እንድናደርግ ነው። አመሰግናለሁ። ኤክስፔሪንሳችሁን እጠብቃለሁ። ኮሜንት እጠብቃለሁ።